ማንቸስተር ዩናይትድን ማን እየመራው ነው? የሰር ጂም ራትክሊፍ እና የግሌዘሮች ሚስጥራዊው ሴራ። ለ18 ዓመታት ማንቸስተር ዩናይትድ በግሌዘሮች ቤተሰብ እጅ ወድቆ ሲማቀቅ ቆይቷል። ደጋፊው ሌት ተቀን ውጡልን እያለ ሲጮህ በቢሊዮን የሚቆጠር ዶላር ይዞ የመጣው የኳታሩ ሼክ ጃስሚን በሩ ተዘጋበት። ለምን? ምክንያቱ አንድ ነው። ዘ ሂድን አጀንዳ፣ ሚስጥራዊው ሴራ። ሰር ጂም ራትክሊፍ 25 በመቶ ብቻ ገዝተው እንዴት የክለቡን ሚስጥር ስልጣን ተቆጣጠሩ? ከበስተጀርባ የተሸረበው ተንኮል ምንድን ነው? ዛሬ ሁሉንም እናጋልጣለን። ሼክ ጃስሚን ክለቡን 100% መግዛትና የግሌዘሮችን ስም ከታሪክ ማጥፋት ፈልገው ነበር። ግሌዘሮች ግን ይህንን አይፈልጉም። ሰር ጂም ራትክሊፍ የመጡት ግን በሌላ ብልህ ስልት ይዘው ነበር። እናንተ ባለቤት ሁኑ፣ እኔ ግን ስራውን ልስራ አሏቸው። ይህ ማለት ግሌዘሮች አሁንም ከዩናይትድ ትርፍ ያገኛሉ። ደጋፊው ግን ቁጣውን ወደ ሰር ጂም እንዲያዞር ያደርጋል። ይሄ ነው ትልቁ ሴራ። ሰር ጂም ራትክሊፍ ገና ሳይገቡ የሰሩት ሥራ አስገራሚ ነው። የማንቸስተር ሲቲውን ዋና ሰው ኦማር ቤራዳን ሰረቁ። የኒውካስትሉን ዳን አሽወርድን አደኑ። ይሄ ዘ ሂድን አጀንዳ ተጫዋቾችን መግዛት ሳይሆን ክለቡን የሚመሩትን ጭንቅላቶች መቀየር ነው። ሰር ጂም ራትክሊፍ በስፖርታዊ ውሳኔዎች ላይ ትራንስፈር ኮች ብቸኛ ስልጣን አላቸው። ይህ ማለት ግሌዘሮች ገንዘቡን ብቻ እንቀበላለን፣ ስለ እግር ኳሱ ግን አናውቅም ብለው በፊርማቸው አረጋግጠዋል። ሌላኛው ሚስጥር የስቴዲየሙ ጉዳይ ነው። ሰር ጂም ራትክሊፍ የሰሜኑ ዌምብሌ የሚባል አዲስና ዘመናዊ ስቴዲየም መገንባት ይፈልጋሉ። ለዚህ ደግሞ ከመንግስት ድጋፍ ለማግኘት እየሞከሩ ነው። ይህ ለክለቡ ጥቅም ነው ወይስ የቢዝነስ ግዛታቸውን ለማስፋት? ብዙዎች እንደሚሉት ሰር ጂም ዩናይትድን የሚጠቀሙት ለራሳቸው ለኢኔዎስ ብራንድ ማስታወቂያ ነው። የማንቸስተር ዩናይትድ ደጋፊዎች ሆይ፣ ሰር ጂም ራትክሊፍ መዳኛችሁ ነው ወይስ የግሌዘሮች ሌላኛው ጭምብል? ክለቡ ወደ ቀድሞ ክብሩ ይመለሳል ወይስ ይባስ ብሎ የንግድ ተቋም ብቻ ሆኖ ይቀራል? የእናንተን ግምት በኮመንት መስጫው ላይ ያስፍሩልን። ኢዮብ ነበርኩ ከአሻም ቲዩብ። ሰላም ፍቅርና ጤና ለሕዝባችን ይሁን። ሰብስክራይብ በማድረግ ያበረታቱን። ትኩስ መረጃዎች ሲወጡ እንዲደርሱ የደውል ምልክቱን ይጫኑ። ቸር ይቆየን።